ጋይሶች እንዴት ናችሁ? ቤተሰቦቼ እስካሁን ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እስኪ ቪዲዮ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ሰብስክራይብ እስኪ አድርጉኝ፣ በእናታችሁ ሰብስክራይብ አድርጉኝ። እንዲሁም በእናታችሁ ልለምናችሁ። እናንተ ዛሬ በጣም ድክም ብሎ ነው የምቀርጽላችሁ። እናንተ እንደኔ አይነት መዳም አላችሁ በየሰው ቤት እያዞረች ስራ የምታሰራችሁ። እንደውም እኮ የሚገርመኝ ስራ ሲሆን ፍግት አድርጋ ታሰራኛለች። የፈለገችውን ስራ ያሰሩኛል ማለት ነው። ምግብ ሲሆን ምን እንደምትለኝ ታውቃላችሁ? እንትን አትበይ ከሰው ቤት ብዙ አትብሉ ትለናለች። ስራ ሲሆን ግን ድፍት አድርገው ያሰሩናል። ምግብ ሲሆን ግን አትበይ ተጣራና እኛን ሁለት ነን ሰራተኞች ተጣራና አትብሉ በጣም ትላለች ማርያምን። ከቤቷ ደግሞ ወፈራችሁ በየቀኑ ወፈራችሁ ትላለች ማለት እኔ በተለይ ወፈርሽ በቀን ስንት ጊዜ ነው የምትበይ? ማርያምን ምን በላቆ በቀን አንድ ጊዜ ነው እሷ ናት የምትሰራ። እሱንም ሳታበቃ ሳህናችሁን አምጡ ብላ ሳህን ላይ አስቀምጣ ነው የምንበላው። ከዛም በኋላ የምንበላ ማለት ነው። ግን በየቀኑ ወፈራችሁ በቀን ስንት ነው የምትበሉት? ወፈራችሁ ትላለች። እስማ አይዶን ጉደው ነው የሚበላ ማለት ነው። አራስና ይገርመኛል። ግን ስራ ሲባል ድፍት አድርገው ያሰሩናል። እንደው እናንተ መዳም እንደኔ ያሰሯቸዋል። ግን እግዚአብሔር ይመስገን ሰውነቴ በበላም ባልበላም አመስጋኝ ነኝ። ግን እሷ ግን በጣም በቃ ምን ልበላችሁ፣ ሰው ይቀየማል ወይም ሰው እንደው ምን ይላል አትልም። እንደው እሷ ሰርታ እሷ ለምትሰጠን እዛ ደግሞ እንደፈለገን አንበላም እኮ። እሷ ሰርታ ሰጣችን ያችንን እንበላለን። ካላስ ጧት ባይሆን ቁርስ እንበላለን እንጂ ሌላ ነገር ተረፍረፍ ያለ ነገር አንዳም። ግን ወፈራችሁ ቦርጫችሁ ተለቀ እንደዚህ ሴትዮ አቃጥለኛል እና ከባድ ነው። እና በየቤቱ እያዞረ የሚያሰራ መዳም ከቤት አልበቃ ብሎ እያዞሩ የሚያሰራ መዳም ማርያምን ምርር ያደርጋል እኮ ማርያምን። ጋይሶች እና ማለት ነው ሰብስክራይብ አድርጉ በእናታችሁ ሰብስክራይብ እስኪ አድርጉ። ቤተሰብ ሁሉ ላይክ አድርጉ፣ ሼር አድርጉ፣ ፍምስ አድርጉ። እስኪ እንዲሁ ምን ይሳነዋል እውነት። ኧረ በእናታችሁ ሰው አድርጉኝ ጋይሶች እውነት። እና ጥሩ ቪዲዮ አመጣላችኋለሁ ደግሞ ጥሩ ለመወፈር ኮፈር ያለ ቦርጫ ግን በልቼ ሳይሆን ያው ቦርጬ ለምን እንደሆነ አላውቅም። በጣም ቦርጫ እኔና ስፖርት እንሰራለሁ። ስፖርት እየሰራሁ አሳያችኋለሁ። ያው የመዳም ስራ ለራሱ ስፖርት ነው በነገራችን ላይ ጧት የመዳም ስራ ስፖርት ነው። እኛም ስፖርት ባንሰራም ያው ስራው ስፖርት ስለሆነ እና ጋይሶች ለጤንነትም ጧት ስፖርት እንሰራለን። አሁን ሽንት ቤት ነው የምቀርጸው፣ ምክንያቱም ሌላ ቦታ የት ሄጄ ልቅረጽላችሁ ልንገራችሁ ብዬ ነው። ይሄንም እና ጋይሶች በእናታችሁ ፕሌስ ሰብስክራይብ አድርጉ። እስኪ 10,000 ሰብስክራይብ አስገቡኝና ድንቅ ግርም ይበል ደስ ይበል። የሰው ደስታ እንኳን ሲደሰታችሁ 10,000 ሰብስክራይብ አስገብታችሁኝ ከዛ ምንድነው የሚሞላው እንዲሞላልኝ ከዛ እንዲቆጥርልኝ ምንድነው ካልሞላ አይቆጥርም አሉ። እውነት ማርያምን እንዲሞላል እስኪ ሙሉልኝ። የሚሞላው ሞላ ምንድነው የሚሞላው እና የሚሞላው ሞላ አድርጉልኝና ማለት ነው ይቁጠርልኝ ማርያምን። እውነት እኔ ከሀገሬ መኖር ከልጄ ጋር ከእናቴ ጋር መኖር እፈልጋለሁ። እውነት የሰው ቤት ምንም አልሆኛል። በተለይ የመዳም ጩኸት ስራው ስራ ነው። ጩኸቷ እንደዝነቷ ጭቅጭቋ ምንም ይሆኛል። በሀገሬ ገብቼ ምርጥ ኢትዮጵያ ሁኜ ከዚህ እኮ ስለማልሰራ ነው። ግን ከሀገሬ ከገባሁ ምርጥ ምርጥ ስራ እያመጣሁ በሀገሬ ላይ ፍምስ ብዬ ኢትዮጵያ ያሉትን ዩቲዩበሮች አታያቸውም እንዴ? እኔም በቃ እነሱ እንደ አዶናይ አድርጉኝ። አዶናይዬ እስኪ ለአዶናይ ሸራ አድርጋቸው አለርሱ። አዶናይዬ የኔ ሸጋ፣ የኔ ጠንበለል፣ የኔ አመለ ሸጋ እስቲ እኔን በዓይንህ እየኝ እንዲህ ብለህ እየኝ እስኪ እናፈምሰኝ። ሰው የማትንቅ ልበቀና የኔ አዶናይዬ አንድ ሌሎቹን ባየህበት ዓይንህ እኔንም እያፈምሰኝ። እውነት እኔ አገሬ ውሃ የአገሬ አፈር ጠምቶኛል። የምር ነው የምልህ ኑሮ መሮኛል።